አረው ያልኩት ትላንት ዛሬ አረው ማለቴ ከበሬ ነው። በጣም ስላሳቀኝ ነው። እኔ ራሱ ሳየው ያክል ነበር ያሳረረ እና ታክቲከኞች፣ አስማተኞች፣ ገዳዮች፣ ነፍሰ ማፊዎች ከመዳም ቅመምነት ወደ ማፊነት 2026 ለኛ የስም መቀየር ምስጢር ነው። ስለዚህ ሁልሽም ጋሻ ይዘሽ ከፊልዋ ጋር መውጣት ነው የቀረው። በአረቦች ዘንድ የተሳለ ስዕል ቢኖር ይሄ ነው። ከመዳም ቅመምነት ወይም ከሸቃልነት ወደ ማፊያ ታክቲከኞች እና ወገን ብዙዎቻችሁ ኮሜንት ገብታችሁ ስትለቃቀሱ ነበረ። ጠላታችሁ ወገን ጠላታችሁ ምን አገባችሁ? የአንድ ሰሞን ወሬ ነው ያልፋል። ማንም እኮ እንደነበረ አይሉንም። ስለዚህ የራሳቸው ጉዳይ። ለምን ቅጥል አይሉም እንዴ? ቅጥል አይሉ እንዴ? ስትኖሩ ለአንድ ነፍስ አይደል የምትኖሩት? እንደ እነሱም እኮ እናንተ ህይወት አላችሁ፣ ህልም አላችሁ፣ አላማ አላችሁ። ጀስት ለእነሱ እንደማይታይ አይ ነው አይታያቸውም። ህልም እንዳለን አላማ እንዳለን በምክንያት ወደዚህ ሀገር እንደመጣን አያውቁም፣ አይገባላቸውም። ጀስት ሰራተኛ መሆን ብቻ ነው የሚያውቁት። እናንተ ግን ታውቃላችሁ የምትኖሩበትን አላማ። ቤተሰብ ቢሆን ራስ ቢሆን ለነገ ተስፋ ብዙ ነገር ስለናለን ይችላል የምንኖረው። ስለዚህ ታክቲከኞቹን አስማተኞች በርቱ፣ አትለቃቀሱ፣ አትበሳጩ፣ ሳቁ። እቺ ምድር እኮ አንድ ቀን ትቃጥላለች። እኛ ባናቃጥልም ማፊዎች ባናቃጥልም በራሱ ጊዜ ይህ ነው የመጨረሻ የዚህ ዘመን። ስለዚህ በርቱ፣ ጸልዩ በየሃይማኖታችሁ። ታክቲከኞቹ አስማተኞቹ ወዳችኋለሁ። ማለት አሁን ማለት ምፈልጋለሁ አንድ ነገር አለ። እሱ ምን መሰላችሁ? አንዲት የቤሩት ሴትዮ ናት። ቤሩት ናት ሴትዮ የምትኖረው። ልጅቷ የኛ ዜጋ ነች። እኔ ማለት የሚፈልገው ነገር ብኖር ለአዳዲሶች ነው። ትላልቅ ሰዎች ቤቶች እናቶች የምትሰሩት ሽማግሌ ቤት ውስጥ የምትሰሩት ተጠንቀቁ። አሁን መጠንቀቅ አለባችሁ። እናንተ የምትበሳጩ ከሆነ አብራችሁ የምትጨቃጨቁ ከሆነ አሁን ጥንቃቄ ውሰዱ። ጌታ ነው የምላችሁ። እነሱ በአሁኑ ሰዓት በጣም ፈርተዋሉ። አረቦች እንዳለ ሁሉም ፈርተዋሉ። ልጅ ቤት ያላችሁ እንደኔም ቢሆን ሁሉም ፈርተዋሉ። ላያወሩ ይችላሉ፣ ግን ሁሉም ፈርተዋሉ። ስለዚህ ተጠንቀቁ። የምትጨቃጨቁም ከሆነ ጭቅጭቁን ትንሽ ጋብ ስጡት። ይጨቃጨቁ፣ ዝም በሉ እና ምን ብትል ጥሩ ነው እየፈራኋት ነው ብላ ቅድም ደውለችልኝ። እኔ ጋር በፓርቲቱ ነግራችኋለሁ ምን እንዳለችኝ። ባይ